ይህ የዲያቆን ሳሙኤል ሽፈራውና የዲያቆን ሰውነት አሰጉ ቁጥር 1 የስብከት አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወሀብኮ ምርተ ለላይፈር ሆከ ከመያምስጡ እምገሰክ ወይድሃኑ ፍቁራይከ የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት ድንግል ማርያም የመስቀል ስር የአደራ ልጆች እስከሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? አሜን። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ድረስ ለእርሱ ይሁን። ዛሬ የአምላካችን የልዑል እግዚአብሔር መልካም ፍቃድ ቢሆን የምንማማርበት ርዕስ ጉዞ ወደ መስቀሉ ይሰኛል። ለትምህርታችን መነሻ የሆነን ዘንድ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈላቸውን መልእክት በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ያለውን ኃይለ ቃል እንመለከታለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የዚህ የመጽሐፍ ክፍል መነሻ በማድረግ በቀጥታ የምናመራው ስለ መስቀሉ ቃል ነው። ምንድነው የመስቀሉ ቃል የሚለውን ይሆናል። ጌታ መንፈስ ቅዱስ የቃሉን ምስጢር ለሁላችን ይግለጽልን። ምንድነው የመስቀሉ ቃል? አምላካችን ልዑል እግዚአብሔር ለሰው ካለው ከታላቅ ፍቅሩ የተነሳ አንድያ ልጁን ለሞት አሳልፎ ለዓለም ሁሉ በሰጠ ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ በደሙ ቤዛነት ከሞት ፍርድ ዓለምን ሁሉ ነጻ ሊያወጣ በቀራንዮ አደባባይ ላይ በመስቀል ላይ ሆኖ የተናገራቸውን ሰባቱን የመስቀል ስር የፍቅር ቃላት እንመለከታለን። አንደኛው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የተናገረው ቃል አባቶይ አባቶይ ለምን ተውከኝ ያለው። ሁለተኛው እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር ትኖራለህ ብሎ በመስቀል ላይ ወንበዴ ተብሎ ለተሰቀለው ለዛ ሰው የገባውን ቃል እናያለን። ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ። ሶስተኛው የመስቀል ቃል አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ያለውን አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ጠላቶቻችን እንድንወድ ያዘዘውን ቃል እንመለከታለን። አምስተኛው እና ዓለም ሁሉ ሊድንበት የሚያስፈልገው ቃል ይህ ነው። እናትህ እነኋት ብሎ እስከ መስቀል ስር
ለተከተለው ለሐዋርያው ለቅዱስ ዮሐንስ የተናገረው ቃል ነው። ስድስተኛው ዓለምን ሁሉ በቸርነቱ የሚያጠጣው የሕይወት ውሃ ምንጭ የሆነው ክርስቶስ በመስቀል ላይ ሆኖ ተጠማሁ ማለት ነው። ሰባተኛው እና የመጨረሻው ክርስቶስ በምድር ላይ የሰራውን ሁሉ የመድን ስራ ከጨረሰ በኋላ ተፈጸመ ብሎ ነፍሱን ስለኛ የሰጠበት ቃል ነው በዮሐንስ ወንጌል ምዕራፍ 19 ቁጥር 30። ስለዚህ ምንድነው የዚህ ቃል ምስጢር? አምላካችንስ ምንድነው በዚህ ቃል ውስጥ ለኛ ለባሮቹ መናገር የፈለገው?